السلام عليكم ورحمة الله وبركاته. بزارو فيديو إن شاء الله سورة النبأ كأند اسكا أسرا سوستي اللوتنا ناقزوج تككلن يانباباتشون يتمامارن قويتا ندرقالن ሁላችሁም በጥሞና እንድትከታተሉ እጋብዛለሁ። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا. نعم እነዚህን አያዎች ኢንሻአላህ ምን ማማረው بإذن አቀራራቸውን አጠር አድርጌ የማብራራላችሁ ይሆናል። ሁላችሁም ኢንሻአላህ በጥሞና እንድትከታተሉ በድጋሚ ጠይቃችኋለሁ። ባረከላሁ ፊኩም። طيب ኢንሻአላህ በቅድሚያ ቢስሚላሂ الرحمن الرحيم ይህንን በየደርሱ የምደጋግመው በጥሩ ሁኔታ ማንበብ እንድትችሉ በማሰብ ነው። ስለዚህ ስደጋግመው አብራችሁ እየደጋገማችሁ እንድትሄዱ እንዳትሰላችሁ ነው። ቢስሚላሂ ስንል ቢ ከስራ አድርገን ነው የምናነበው። እንዲሁም ደግሞ አላህ በሚለው ስም ላይ የምትገኘው አላም ትቀጥናለች ስናነብ ቢስሚላሂ እንደዚህ ነው መለማመድ ያለብን። እንዲሁም ቢስሚላሂ الرحمن ቶሎ ሀ ከስራ ወደ ራ ነው የምንሸጋገረው። بسم الله الرحمن الرحيم وتترجمنا نبالة وده مجموعة عن قصة نملس عم سنل أم أي بالب دمك على شفيدنات كهنا راك وداري يقولوا في اليوسرناتنا سلازين ده زي هنا يلبت سايهون دمك على شنات ليلة وميم عم ለምንድነው ጥብቅ ያደረግነው? እዚህ ላይ እንደምታዩት ሸዳለች። ስለዚህ ሚም ሸዳ ስትሆን ደግሞ ጥብቅ ትላለች። ስናጠብቅ ግን ቆየት ማለትም አለብን። አም አያችሁ ያዝ አድርገን ነው ቆየት የምንለው። አማ ሳይሆን አም ያዝ አድርጋችሁ ቆየት ከዛ መ ቶሎ በፍጥነት አማየ አያችሁ አይደለ? አማ ከሆነ ግን ما بلاچون እንጂ ጉጥታችሁት እንደዛ አይሆንም። መሆን ያለበት ምንድነው? አማ የተሳ አያችሁ አይደለ? አማ የተሳ እንደዚህ የሚሆነው። ሌላው የተሳ ስነሲን ፈትሐ አሊፍ መድ ነው ያለችው። እቺ መድ ደግሞ ሳ በረጅሙ እንድንጉት ያደርጋል። ምን ጊዜም አሊፍ ላይ ዋው ላይ ያ ላይ ይህችን አሊፍ ላይ የምታገኙት ምልክት ካገኛችሁ ምን ይሆናል? በረጅሙ መሳብ ይኖርባችኋል ማለት ነው። ስለዚህ ሲነበብ የተሳአሉን ሉ ላም በማው ስኩን አለች። ሉ አያችኋት? ዋው መሳቢያ ነች። ላም በማው ስኩን ሉ ብለን ይመጣ ነው። ኑን ፈትሐ ነች። ስናቆም ወደ ስኩን ስለምትቀየር
የተሳአሉን ይሆናል ማለት ነው። ስናያይዘው አማ የተሳአሉን በዚህ መልኩ እናነባዋለን። ወደ ሁለተኛው አንቀጽ ስንሸጋገር አኒ ነበኢል ዐዚም አኒ ስንል መጀመሪያ ያየኑ ነው፣ ተመሳሳይ ነው። ደመቅ ማድረግ አለብን። ከዛም አኒነ ስንል ግን ኑን ከስራ ቶሎ ብለን ወደ ኑን ሸዳ ነው የምንሸጋገረው። ይህቺ አሊፍን አስከትላ ያመጣችው ላም አትነበብም። ለምን? ወደ ኑን ስለገባች ማለት ነው። ወደ ኑን በመግባቷ ኑን ጠብቃለች። ስለዚህ የኑን መጥበቅ ምክንያት ቀድማ ያለችዋ ላም ኑን ውስጥ ስላለችው ልክ ብርጭቆ ውሃ ውስጥ ሲገባ ብርጭቆ ውሃውን እንደሚይዘው ሁሉ ኑንም ላም ኑን ላይ ስለገባች ኑን ጋር ያለችዋ ላም ማለት ነው። አያችሁ አይደለ? ስለዚህ ኑንን ጥብቅ ማድረግ አኒነ ኑንን በምታጠብቁ ጊዜ በውስጥ ታዋቂነት ላም አለች የሚለውን እየገለጻችሁ ነው። ስለዚህ ስናነበው አኒነ ታዲያ ስናጠብቅ ስንል ያዛርገን መቆየት ነው። አኒነ ኒነ ኑን ከስራ ኑን ሸዳ አኒነ አያችሁ አይደለ? ከቆየ በኋላ ከዛ ነ ቶሎ በፍጥነት አኒ ነበኢ አያችሁ አይደለ? አኒ ነበኢል ሐምዛ ናት። ይችላል ወዒ እንዳትሉ ኢ ሐምዛ ከስራ ላም ሱኩን መሸጋገር አለብን። አኒ ነበኢል ዐዚም አልዐዚም ደመቅ እናደርጋለን። አልዓዚም አይሆንም። ወፈር እናደርገዋለን። ሳይሆን ምላሳችሁን ብቅ አድርጉት፣ ከጥርሳችሁ አለፍ ይበል፣ ከጥርሳችሁ አለፍ። ስለዚህ አኒ ነበኢል ዐዚም ሁለቱን መዓይኖች ጠብቁ። ሐምዛንም እንደዚሁ አኒ ነበኢል ዐዚም ሚምን ልክ እንደዚህ የምናደርጋታለን። ሱኩን አድርገን ብለን ቫን ከጎተትን በኋላ ሚምን በሱኩን እናደርጋለን። ልድገመው አኒ ነበኢል ዐዚም በዚህ መልኩ ይሆናል። ሶስተኛው አንቀጽ አለዚ ስንል ይቺ ሐምዘቱል ወስል በፈትሐ ነው የምትነበበው። ላምን ጥብቅ እናደርጋለን፣ አንቆይም። ዛል ከስራ ያሱኩናለች ብለን ጎተት እናደርጋለን። ስለዚህ ምን ይሆናል ማለት ነው? አለዚ ይሆናል ማለት ነው። ሁም ፊሂ ፋ ከስራ ያሱኩናለች። ፊሂ አይደለም፣ አለዚ ሁም ፊሂ ሳይሆን አለዚ ብለን ጎተት ካደረግን በኋላ በተለይ ዛልን ስናነብ አለዚ አይሆንም። ይህም በተደጋጋሚ እየተማማሩ መጥተናል። ዛልን ስናነብ ራሳችሁን ከጥርሳችሁ ብቅ አድርጉት። አለዚ እንደ መንከስ አለዚ እንደዚህ። ከሆነ ግን ደመቀ፣ ይሄ የዛይ ድምፅ ነው። ዛል ከሆነ ደግሞ የዛል ድምፅ ነው። አያችሁ አይደለ? ዛልና ዛይ ይለያያሉ። ስለዚህ አለዚ እንደዚህ። ሁም ፊሂ በዚህ መልኩ ሙኽተሊፉን ሙክተሊፉን አይባልም፣ ወይም ደግሞ ሙህተሊፉን አንልም። طيب ስለዚህ ሙኽተሊፉን ልክ አኽ ብላችሁ እንደምትሉት እንደዛ አኽ እንደምትሉት ሙኽተሊፉን ፋ ዋው ስኩን አለች ፉ እንድትል ታረጋለች። ኑን ፈትሐ ስናቆም ወደ ስኩን ትቀየራለች። ሙኽተሊፉን እንዳትሉ አደራችሁን፣ ሙክተሊፉንም እንዳትሉ። طيب ስናያይዘው ታዲያ አለዚ ዛልን ጥንቃቄ አድርጉ። አለዚ ሁም ፊሂ ሙኽተሊፉን ፊሂ ብለን ሃን ቶሎ ወደ ሚም ነው ማሸጋገር። ፊሂ ብለን መጎተት የለብንም። አለዚ ሁም ፊሂ ሙኽተሊፉን በዚህ መልኩ እናነባዋለን። አራተኛው ከላ ላም ፈትሐ አሊፍ ሱኩን አለች። ከላምን ጥብቅ አድርገን መቆየት የለብንም። ከላ ቆየት የምንለው ሚምና ኑን ሲሆኑ ነው። ልክ መጀመሪያው አንቀጽ ነው፣ ሁለተኛው አንቀጽ እንዳየ ነው። እዚህ ግን ላም ከላ አይባልም። ከላ ጥብቅ እልፍ ነው የምናደርገው። ታዲያ ከላም ቀጥሎ አሊፍ መሳቢያ ስለሆነ ከላ ጎተት እናደርገዋለን። ሰያዕለሙን ሰያዕለሙን አይባልም። ሰያዕለ አይን አያችሁ፣ ደመቅ ያለ ድምፅ ነው መሆን ያለበት። ሚም ضማ ሱኩን አለ። ሰያዕለሙን ኑን ፈትሐ ወደ ሱኩን እንቀይረዋለን።
ከላ ሰያዕለሙን ከላ ሰያዕለሙን። ይሄ ብዙ የሚከብድ አይደለም። ጠይብ ሌላው ሱመ አንልም። ሳ ምላሳችሁን ትንሽ ከጥርሳችሁ አለፍ በቅ ታደርጉታላችሁ። ሱመ እንደዚህ። ታዲያ ሚም ሸዳ ነች፣ ጥብቅ ማለት አለባት። ግን ከማጥበቅም በተጨማሪ ቆየት ማለት አለብን። ሱመ እንደዚህ። ሱመ ያዝ አርጋችሁ ቆየት ካላችሁ በኋላ ከዛ መ ትላላችሁ ቶሎ። ሱመ ከላ። ታዲያ መ ካላችሁ በኋላ ቶሎ ወደ ከላ ነው የምትሄዱት። ከላ ላምፈት አሊፍ ሱኩን ልክ መጀመሪያ እንዳየነው ነው። ሱመ ከላ ሰያዕለሙን። አይን ቀደም ብለን እንዳየነው ነው። ያዝ እናደርገዋለን፣ ደመቅ እናደርገዋለን። ሚም በማው ሱኩን ሙ ጎተት ይላል። ኑን ፈትሐን ስናቆም ሱኩን ትቀይራለች። ስናያይዘው ሱመ እንዳትለው አደራ። ሱመ ከላ ሰያዕለሙን። ደግሞአለሁ። ሱመ ከላ ሰያዕለሙን። ጠይብ አንቀጽ 6 ላይ አለም ነጅዓሊ አለም ሐምዛ ነች እቺ። አለም ነጅ ጅም ስታነቡ ታዲያ ነጅዓሊ አትበሉ። ነጅ አንጥሩት። ነጅዓሊ ነጅዓሊ አይባልም። አይን ደመቅ እናደርገዋለን። አለም ነጅዓሊል ላም ከስራ ላም ሱኩን አለም ነጅዓሊል አርض ራን ወፈር እናደርገዋለን። ሱኩን ነች። አለም ነጅዓሊል አርض አያቸው ደ አይባልም። አልአርض እንጂ አልአርደ አይባልም። አለም ነጅዓሊል አርض አለም ነጅዓሊል አርض ሚሃዳ። አልአርض አይጎተትም። ቶሎ ብለን ضاد ወደ ሚም ነው የምንሸጋገረው። ሚሃ ሀፈት አሊፍ ሰጊራ አለ። ዳል ፈትሐቴን ነው። ስናቆም ግን ሚሃደን ሳይሆን ሚሃዳ ዳ ብለን ወደ አሊፍ መሳቢያ ቀይረን ነው የምናነበው። እዚህ ላይ የምትመለከቷት አሊፍ ን በምትለዋ ምትክ የምትቀየር መሆኑን አመላካች ነች። ስለዚህ ስናያይዘው አለም ነጅዓሊል አርض ሚሃዳ። አልአርض ሚሃዳ አይባልም። ቶሎ ብላችሁ አያይዙት። አለም ነጅዓሊል አርض ሚሃዳ። ያቸው ضادን ቶሎ ሚም ጋር አለም ነጅዓሊል አርض ሚሃዳ። ሚሃሃ ሀፈት አሊፍ ሰጊራ አለች። አደራ በትንሿ ስለተጻፈች ማለፍ የለብንም። ከትልቁ ጋር ተመሳሳይነት በተግባር ስለዚህ ሚሃዳ ሃንም ዳልንም ጎተት አድርገን እናቆማለን። አንቀጽ 7 ላይ ወልጂባለ ወል ዋው ፈትሐ ወደ ላም ሱኩን ነው የምንሸጋገረው። ባፈትሐ አሊፍ ሱኩን አለ። ባ ጎተት እናደርገዋለን። ሁለት ሐረካ ያክል በመጠኑ ወልጂባለ እንደዚህ ወልጂባለ አውታዳ። ታዲያ እዚህ ላይ ወልጂባለ አውታዳ አይባልም። ላምን ቶሎ ከሐምዛ ጋር ማያያዝ አለብን። ላም ፈትሐ ሐምዛ ፈትሐ በመካከላቸው ምንም መሳቢያ የለም። ከባ ፈትሐ ቀጥሎ እንዳለው አሊፍ መጥቶ በነበረ እንጎትተው ነበረ፣ ግን የለም። ስለዚህ ወልጂባለ አውታዳ ታፈትሐ አሊፍ ሱኩን አለ። ሳብ እናደርገዋለን። ዳል ፈትሐቴን አለው ወደ አሊፍ መሳቢያ ይቀየራል። ስለዚህ ስናነበው አውታዳ አያችሁ አይደል? ወልጂባለ አውታዳ ወልጂባለ አውታዳ እንደዚህ ወኸለቅናኩም አያችሁ አይደል? ደመቅ አድርገን ወኸለቅናኩም አንልም። ወይም ደግሞ ወከለቅናኩም አይባልም። ካም ሃም አይባልም። ስለዚህ ወኸለቆ ታዲያ ኻን እንደዚህ ወፈር እናደርገዋለን። ቃፍንም እንደዚህ ወፈር እናደርገዋለን፣ እናነጥረዋለን። ወኸለቆና ፈትሐ አሊፍ ሰጊራ ስላለችው ና ብለን ጎተት ነው። ስለዚህ ና ብላችሁ ጎተት ታደርጉት። ወኸለቆናኩም አዝዋጃ ወፈትሐ አሊፍ ሰጊራ አለች። አሁንም ጎተት እናደርጋታለን። ጅም ፈትሐቴ ነው ወደ አሊፍ መሳቢያ ይቀይራል። አዝዋጃ ዋውንም እንስባለን፣ ጅምንም እንስበዋለን። ወኸለቅናኩም አዝዋጃ ወኸለቅናኩም አዝዋጃ። ወጀዐልና አይን ደመቅ እናደርገዋለን።
ኑን ፈትሐ አሊፍ ሰጊራ አሊፍ ሱኩን አለች ና ጎተት እናደርገዋለን። ወጀዐልና ሳብ እናደርገዋለን። ወጀዐልና ዓ በዚህ መልኩ ነውመኩም ቶሎ ብለን ወጀዐልና ነውመኩም ሱባታ ባፈትሐ አሊፍ ሱኩን አለ ታፈትሐተይን ነ የምትለዋ ድምፅ ወደ አሊፍ እንቀይራታለን። ሱባታ ጎተት አድርገን ስናያይዘው ወጀዐልና ነውመኩም ሱባታ። ታዲያ እዚህ ላይ ወጀዐልና የምትለዋን ብቻ አይንን በደንብ እሷን ደመቅ አድርጋችሁ አውጡት። ሌላው የሚያስቸግራችሁ አይሆንም። ወጀዐልና ነውመኩም ሱባታ እንደዚህ። ሌላው ወጀዐልና አሁንም አይን መታለች ደመቅ እናደርጋት። ወጀዐልና አይባልም። ወጀዐልና ለይለ ታዲያ ኑን ፈታ ቶሎ ወደ ላም ሸዳ ነው የምንሸጋገረው። እዚህ መካከል ያሉት አይናበቡም። ወጀዐልና ለይለ ቶሎ ወጀዐልና ለይለ ሊባሳ ባፈትሐ አሊፍ ሱኩን አለ ሳብ እናደርገዋለን። ሲን ፈትሐተይን የምትለዋን ወደ አሊፍ እንቀይራታለን። ስለዚህ ምን ይሆናል? ሊባሳ ጎተት እናደርገዋለን። ወጀዐልና ለይለ ሊባሳ በዚህ መልኩ ይነበባል። ሌላው ወጀዐልና አሁንም አይን በደንብ ማውጣት አለብን። ኑን ፈትሐ ወደ ኑን ሸዳ የምንሸጋገረው ወጀዐልና ነሃራ። አሁን እዚህ ላይ አንቀጽ 10 ላይ ወጀዐልና ለይለ ስንል ላም ላይ አልቆየንም ነበር። እዚህኛው ግን ወጀዐልና ስንል ግን ከኑን ቀጥሎ ኑን ሸዳን ስናነበው ቆየት እንላለን። ምክንያቱም ኑንና ሚምን አጥብቀን ስናነብ እንደ ሌሎቹ ፊደሎች አይደሉም። ማጥበቃቸውን ወይም ሸዳቸውን እዛው ቆየት ብለን ነው የምንተገብረው። እንደ ሌሎቹ ጥብቅ አድርገን ቶሎ አናልፍም። ጥብቅ አድርገን መቆየት አለብን። ስለዚህ እዚህ ላይ ወጀዐልና ያችሁት ያዝ አድርገን መቆየት ወጀዐልና ቶሎ ብለን ወጀዐልና ነሃራ ያችኋል። ሀፈታ አሊፍ ሱኩን ሀ ጎተት እናደርጋታለን። አሊፍ ሱኩን ስለመጣ እነሃራ። ከዛ መዓሻ አይን ፈትሐ አሊፍ ሱኩን አለ አይን በደንብ አውጡት። ወጀዐልና የሚለውም ጋር አግኝተናል። መዓ የሚለውም ጋር አይን አግኝተናል። ሺን ፈትሐተይን አለ ከዛ ወደ አሊፍ መሳቢያ ነው የሚቀየረው። መዓሸን ሳይሆን መዓሻ እንደዚህ ስናያይዘው ወጀዐልና ነሃራ መዓሻ ደግሞአለሁ። ወጀዐልና ነሃራ መዓሻ በጣም ጥሩ። ወበነይና ኑን ፈትሐ አሊፍ ሱኩን አለች ጎተት እናደርጋለን። ፈውቀኩም ፈውቀ ወፈር እናደርገዋለን። ፈውቀኩም ሰብዐን ሺዳዳ ሰብ ስንል ባና እናጥራታለን። አይንን በደንብ ድምቅ አድርገን እናወጣለን። ን የምትለዋን ድምፅ ወደ ሽን እንሸሽጋታለን። ይህ ማለት ግልጽ ማናረጋትም ሽንን ማናጠብቀውም። ስለዚህ ሰብዐን በሚለው ምትክ መነፋነፍ ሰብዐን ሺዳዳ ያቻለ ሰብዐን ን የምትለዋን አልገለጽኳትም። ሰብዐን ሺዳዳ ያቻለ ሺዳ የሚለው ዳል ፈትሐ አሊፍ ሱኩን ከዛ ዳል ፈትሐተይን ደን የሚለው ጋር ዳ እንላለን። ሺዳዳ ጎተን የምናቆመው ስናያይዘው ወበነይና ፈውቀኩም ሰብዐን ሺዳዳ ደግሞአለሁ። ወበነይና ፈውቀኩም ሰብዐን ሺዳዳ በጣም ጥሩ። ወጀዐልና እዚህ ላይ አይን ማውጣት አለብን በደንብ። ወጀዐል ላምን ያዝ እናደርጋታለን። ኑን ፈትሐ አሊፍ ሱኩን ና ጎተት እናደርገዋለን። ወጀዐልና ከዛ ሲራጀን ሲራ ራ ፈትሐ አሊፍ ሱኩን አለ ራ ጎተት እናደርገዋለን። እዚህ ላይ ጂም ላይ ን የምትድምጻለች ን የምትለዋ ወደ ዋው ስለምትገባ ዋዋን ጥብቅ እናደርጋታለን። ሸዳ ባይኖራትም እናጠብቃታለን። ሲራጀን አያችኋል እንደዚህ ሲራጀን ሀ ደግሞ እንደምታዩት የሸዳ ምልክትን ይዟል። ስለዚህ ወሃጃ አይደለም። ወሃ
ጥብቅ እናደርጓል። ወሃጃ ማጥበቁ ብቻ አይደለም፣ አሊፍ ሱኩንም መጥቶበታል። ሃ ጎተት ይላል። ጂም ፈትሐቴ ነው የምትዋ ድምፅ ወደ አሊፍ ትቀይራለች። ጀን የነበረው ጃ ይሆናል። ስለዚህ ስናነበው ወሃጃ ይሆናል። ሲራጀን ወሃጃ። ልብ በሉ ዋውንም አጠብቀዋለሁ፣ ሃንም በደንብ አጠብቀዋለሁ፣ ጎትተዋለሁ። ስለዚህ ሲራጀን ወሃጃ። ልብ በሉ ዋውንና ሃን በደንብ ነው የማጠብቀው። ሲራጀን ወሃጃ። ደግመዋለሁ ከመጀመሪያው ወጀዐልና ሲራጀን ወሃጃ። አንዴ ድገመው። ወጀዐልና ሲራጀን ወሃጃ። በጣም ጥሩ። ይህንን ይመስላል። አንዴ ሙሉ ላምብላችሁ ተከታተሉ። ቢስሚላሂ ረሕማኒ ረሒም ዐመ የተሳአሉን ዐኒ ነበኢል ዐዚም الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وجعلنا سراجا ወሃጃ። ናም ይህንን ይመስላል ሱረቱ ነባ። ቀጣይ ያሉትን አያዎች ደግሞ በቀጣይ ክፍል ይለቀቃል ኢንሻአላህ። በጥሞና ተከታትላችሁ በደንብ ለማጥናት ሞክሩ። አላህ ሱብሓነሁ ወተዓላ ያግዛችሁ ያገዘን። ለሌሎችም ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው፣ አስተላልፉላቸው። ሌሎችንም ትምህርቶች ፕሌይ ስቶር ላይ ገብታችሁ የቁርአን ንባብ ማብራሪያ የሚለውን ብትነኩት ብትጫኑት ሁሉም እስከዚህ ድረስ ያሉት ምዕራፎች ይወጣላችኋል። ከደረሳችሁበት ጀምራችሁ ብትከታተሉ ኢንሻአላህ ጥሩ ማጥናት ይሆናችኋል ብዬ አስባለሁ። هذا والله أعلم والسلام عليكم ورحمة الله وبركاته.